ሰላም እንዴት ናችሁ የዩቲዩብ ቻናል ተመልካቾቼ? በዛሬ ቪዲዮ ማሳያችሁ ከቤታችሁ ሆናችሁ በቀላሉ እንዴት የፓስፖርት ቀጠሮ እንደምትይዙ ነው። ለዚህ የሚያስፈልገን የቀበሌ አይዲ እና የልደት ሰርተፊኬት ነው። ሁለቱን ስካን በማድረግ ወደ ፕሮሰሱ መሄድ እንችላለን። አብራችሁ ቆዩ። በመጀመሪያ እኔ የምጠቀመው ፒሲ ነው። እናንተ የፈለጋችሁ ስልክ መጠቀም ትችላላችሁ። ኮምፒውተር ያላችሁ ኮምፒውተር መጠቀም ትችላላችሁ። ወደምትጠቀሙት ብራውዘር ትገቡና አዲስ ታብ ከፍታችሁ ኢትዮጵያን ፓስፖርት ብላችሁ ጉግላችሁ ላይ ሰርች ታረጋላችሁ። ሰርች ስታረጉ መጀመሪያ ላይ የሚመጣላችሁ የኦፊሻል ፓስፖርት አፖይንትመንት ማስያዣ ዌብሳይት ነው። እሱን ዌብሳይት ክሊክ እናደርጋለን። ወደ ዌብሳይቱ እንገባለን። እንደምትመለከቱት ወደ ኦፊሻል ዌብሳይቱ ገብተናል። በዚህ ዌብሳይት ነው ቀጠሮ ማስያዝ የምንችለው። እንደምትመለከቱት ትንሽ ወረድ ስንል ስክሮል አድርገን ስታርት ኒው አፕሊኬሽን ሚላለ፣ ሬጂስተርስ ሚላለ፣ ቼክ ስታተስ ሚላለ። እኛ የምንፈልገው አዲስ ፓስፖርት ማውጣት ስለምንፈልግ ስታርት ኒው አፕሊኬሽን ሚለውን ክሊክ እናደርጋለን ማለት ነው። እሱን ክሊክ በምናደርግ ሰዓት ይሄን የሚመስል ፔጅ ይመጣልናል። እዚች ጋር አግሪ ተርምስ ኤንድ ኮንዲሽን ሚለውን ክሊክ አድርገን ስታርት ኢንዲቪጁዋል አፖይንትመንት ሚለውን ክሊክ እናደርጋለን ማለት ነው። እኛ የምንፈልገው አዲስ ፓስፖርት ስለሆነ ኒው ፓስፖርት አፖይንትመንት እንላለን። ለማደስ ወይም ደግሞ ለማደስ ደግሞ የምትፈልጉ ይሄኛውን መጠቀም ትችላላችሁ። የጠፋባችሁ ደግሞ ከስር ያለውን ሎስት ፓስፖርት አፖይንትመንት ሚለውን መጠቀም ትችላላችሁ። እኛ አዲስ ፓስፖርት ማውጣት ስለምንፈልግ ኒው ፓስፖርት አፖይንትመንት ሚለውን ክሊክ እናደርጋለን። አሁን አዲስ ፓስፖርት ወደ ምናስይዝበት ፔጅ ገብተናል ማለት ነው። እንደምትመለከቱት እዚህ ጋር ሊስትድ የሆኑ ሪኳየርመንቶች ወይም ስቴፖች አሉ። እነዚህን ስቴፖች ስንጨርስ ነው ፓስፖርት ቀጠሯችንን በተሳካ ሁኔታ ማስያዛችንን የምናውቀው ማለት ነው። የመጀመሪያው ስቴፕ የሚሆነው ሳይት ፓስፖርት አሻራና ፎቶግራፍ የምንሰጥበትን ሳይት ሰሌክት ማድረግ ነው የመጀመሪያው ስራችን የሚሆነው ማለት ነው። ስለዚህ ሰሌክት እናደርጋለን ሳይታችንን። እዚህ ጋር ሊስትድ የሆኑ ቦታዎች አሉ። እናንተ በምትኖሩበት አካባቢ ያለውን ቦታ ሰሌክት ማድረግ ትችላላችሁ። እኔ የምፈልገው ሳይት የድሬዳዋ ነው። ከተማውም ድሬዳዋ እንለዋለሁ። ኦፊሱንም እመርጣለሁ። ዴሊቨሪውንም እመርጣለሁ። ከዛ ካፕቹን ሶልቭ አደርጋለሁ። ቀኑን አሁን ሊስትድ ፍሪ የሆኑ ቀኖችን ፈልገን ማግኘት አለብን። አሁን እዚህ ጋር እንደምትመለከቱት ሴፕቴምበር ሙሉ ለሙሉ ተይዟል። ኦክቶበር ላይ ግን ስንሄድ ኦክቶበር 16 እስከ 1 ድረስ ክፍት የሆኑ ቀኖች አሉ። እናንተ በሚመቻችሁ ቀን መርጣችሁ አፖይንትመንታችሁ ማስያዝ ትችላላችሁ። ነው ለምሳሌ ሮብ ዕለት ኦክቶበር 16 ሚለውን መርጣለሁ። ሰዓቱን መርጣለሁ። ከዛ ኔክስት እለዋለሁ ማለት ነው። ይሄ ዋነኛው ፔጅ ላይ መጣ ማለት ነው። እዚህ ጋር ነው ፉል ኢንፎርሜሽናችንን በትክክል መሙላት ያለብን። እዚህ ጋር ምንም አይነት ስህተት መፍጠር የለብንም። ስለዚህ እያንዳንዱን ስቴፕ ባይ ስቴፕ እኔ ማድረገውን እንድትከታተሉኝ ነው ፈልገው። እዚህ ጋር ፈርስት ኔማችንን ከዛ አባታችንን ስምና የአያታችንን ስም ነው የምናስገባው። ስለዚህ እዚህ ጋር በጥንቃቄ ነው መሙላት ያለብን። አሁን የኔ ስም አስገባለሁ ማለት ነው። በትክክል ማስገባታችሁን መርሳት የለባችሁም። ዴት ኦፍ በርዝ ይለናል። እዚህ ጋር አሁን የምናስገባው በግሪኮሪያን ካላንደር ስለሆነ በኢትዮጵያ አይደለም እዚህ ጋር ዴቱ የምናስገባው የተወለድንበትን። ስለዚህ አሁን አንዳንዶቻችሁ በፈረንጅ ስለማታውቁት ይሄንን ኮንቨርት ማድረግ አለብን ማለት ነው። ስለዚህ ሌላ አዲስ ታብ ትከፍቱና ኢትዮጵያን ካሌንደር ኮንቨርተር ብላችሁ ሰርች በምታረጉ ሰዓት መጀመሪያ ላይ የሚመጣላችሁ ዌብሳይት አለ። ሜታ አፕስ የሚባል አለ። እሱ ውስጥ ትገባላችሁ ማለት ነው። እዚህ ጋር እንደምትመለከቱት ቀኑን የኢትዮጵያን ቀን ወደ ግሪኮሪያን ካላንደር መቀየር እንችላለን ወይም ደግሞ
ግሪጎሪያንን ወደ ኢትዮጵያ መቀየር እንችላለን። እኛ የምንፈልገው ከኢትዮጵያ ወደ ግሪጎሪያን ስለሆነ እዚህ ጋር ወሩን መጀመሪያ ሰሌክት እናደርጋለን። ጥር ላይ ነው። ጥር 10 1994 ሚሊዮን ሰሌክት አድርገን ኮንቨርት እንለዋለን ማለት ነው። እንደምትመለከቱት ፍራይዴይ ጃንዋሪ 18 2002 ነው ማለት ነው በፈረንጅ ሲቀየር። ስለዚህ እቺን እዚህ ላይ እንሞላለን ማለት ነው። መጀመሪያ ዓመተ ምህረቱን 2002 እናደርጋለን። ከዛ በኋላ ወሩን ጃንዋሪ ላይ እናደርገዋለን ማለት ነው። ጃንዋሪ 18 ሚሊዮን ቀኑን 18 አደርገዋለሁ። ከዛ ፍራይዴይ ሞላው ማለት ነው። አሁን የኢትዮጵያውንን ቀን በግሪጎሪያን ካላንደር ቀይሬ ያስገብቻለሁ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ስማችሁን በአማርኛ እስከ አያታችሁ ድረስ መጻፍ አለባችሁ። አንዳንዶቻችሁ አማርኛ ኪቦርድም ላይ ኖራችሁ ይችላል። ቢኖራችሁ አማርኛ ኪቦርድ ላይ አማርኛ ታይፕ ማድረግ ስለሚያስቸግር ለሱም ደግሞ የሚሆን ዌብሳይት እጠቁማችኋለሁ ማለት ነው። እነዚህን ዌብሳይቶች ከስር ከቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። ጉግል ላይ ትሄዱና አማሪክ ኪቦርድ ኦንላይን ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት መጀመሪያ ላይ ሌክሲ ሎጎስ ሚል ዌብሳይት ይመጣል። አሪፍ ዌብሳይት ነው፣ እኔ ስለምጠቀምበት ነው። ስለዚህ ይሄን ዌብሳይት እንጠቀማለን ማለት ነው። ዳርክ ሞድ ስለምጠቀም ነው ዌብሳይቱ እንዲነጭ ሊሆን ይችላል። እኔ ዳርክ ሞድ ስለምጠቀም ነው የጠቆረው። እሺ አሁን በአማርኛ እንጽፋለን ማለት ነው። ስለዚህ ፊደሎቹን እያንዳንዶቹን እየፈለግን መጻፍ እንችላለን ማለት ነው። እንደምትመለከቱት ናትናኤል እንግዳ ዘውዴ ሚል ጽፍ ያለው እነዚህን እያንዳንዶቹን ኮፒ ያረኩ ተመልሼ ወደ ዌብሳይቱ እየሄድኩ ፔስት አደርጋለሁ ማለት ነው። ናትናኤል ከዛ እንግዳ ከዛ ተመልሼ ሄድና ደግሞ ዘውዴ ሚለውን ኮፒ አደርጋለሁ። ከዛ እሱን ፔስት አደርጋለሁ ማለት ነው። ከዛ ናሽናሊቲው ኢትዮጵያ ነው። ከዛ እዚህ ጋር ፎን ነምበር፣ እዚህ ጋር ስልክ ቁጥራችሁን የራሳችሁ የሆነውን ስልክ ቁጥር ማስገባት አለባችሁ ማለት ነው። እዚህ ጋር ደግሞ ኢሜል ሪኳየርድ አይደለም፣ ግን ኢሜል ብታስገቡ አሪፍ ነው። ምክንያቱም አፖይንትመንት ባስያዛችሁበት ሰዓት ኖቲፊኬሽን ይደርሳችኋል። ፔመንትም ስትፈጽሙ ፔመንቱ በሰክሰስፉል ነው ብሎ ስለሚደርሳችሁ ኢሜይሉን ብታስገቡ በጣም አሪፍ ነው። እኔ ኢሜይል አስገባለሁ። ከዛ በርዝ ፕሌስ እዚህ ጋር ወሳኝ ነገር ነው። በርዝ ፕሌሳችሁን ማስገባት አለባችሁ። እኔ በርዝ ፕሌሴ ከዛ ይሄ ደግሞ በበርዝ ሰርቲፊኬታችሁ ላይ ያለውን ዩኒክ አይዲ መጠቀም ትችላላችሁ። ከላይ በኩል ነው የምትገኘው። ሪኳየርድ ግን አይደለም፣ ከሌለው አለመጠቀም ትችላላችሁ። እዚህ ጋር ያላችሁበትን ምሰሩበትን ፊልድ መምረጥ ትችላላችሁ። እኔ ተማሪ ስለሆንኩ ተማሪ እላለሁ። ጀንደር ሪኳየርድ እንትን እዚህ ጋር የኮከብ ቀይ ኮከብ ያለባቸው ነገሮች ግዴታ መሙላት ስላለባችሁ እነሱን መሙላት አለባችሁ። ካገባችሁ አግብተናል፣ ከተፋታችሁ ዳይቮርስ ትላላችሁ። ሲንግል ከሆናችሁ ደግሞ ሲንግል ብላችሁ ትሞላላችሁ። ኔክስት እንላለን ማለት ነው። ሌላኛው ደግሞ ሪጅናችሁ የምትኖሩበት ሪጅን ነው ምረጡ የሚለው። ስለዚህ ድሬዳዋ ትሉታላችሁ፣ ሲቲውንም ድሬዳዋ ትሉታላችሁ ማለት ነው።
ከዛ ሃውስ ነምበር ማስገባት ትችላላችሁ። ስቴታችሁን፣ ቀበሌ፣ ወረዳችሁን ማስገባት ትችላላችሁ። እኔ ሪኳየርድ ስላልሆነ እነሱን ዘላችኋለሁ። እናንተ ግን ማስገባት ትችላላችሁ። ይሄንን ኔክስት ብላችሁ ታልፉታላችሁ። ከዛ ባለ 32 ፔጅ ነው ፓስፖርቱ ትመርጡት። ከዛ ካፕቹን ሶልቭ አደርገዋለሁ። ሳሚት እለዋለሁ ማለት ነው። አሁን ወደ ወሳኙ ፓርት ሌላኛው ወሳኝ ፓርት ላይ ደርሰናል። እዚህ ጋር እንደምትመለከቱት ሁለቱ ቅድም መጀመሪያ ላይ ነገርኳችሁ የልደት ሰርተፊኬታችሁንና የቀበሌ አይዲያችሁን አፕሎድ ማድረግ አለባችሁ። እዚህ ጋር የተቀመጡትን ሪኳየርመንቶች በደንብ ማንበብ አለባችሁ፣ መረዳትም አለባችሁ። የምታስገቡት ፋይል ከ1 ሜጋባይት መብለጥ የለበትም፣ ከዛ ማነስ አለበትና ታይፓቸውም እዚህ ጋር አስገብቶታል። JPG፣ PNG፣ GIF ወይም PDF ፎርማት መሆን አለበት ይላል እና ክሊር መሆን አለበት። የምታስገቡት ፋይል መታየት አለበት። ከፈለጋችሁ በጣም ጥራት እንዲኖረው ከፈለጋችሁ በኮፒ ቤቶች በመሄድ እስካን ማስደረግ ትችላላችሁ። ካልሆነ ደግሞ በስልኮቻችሁ እስካን አድርጋችሁ አሪፍ ካሜራ ኳሊቲ ባለው ስልክ እስካን አድርጋችሁ ፋይሎቹ ማስቀመጥ ትችላላችሁ እና በምትመጡ ሰዓት እነዚህን ዶክመንቶች አብራችሁ ለቀጠሮ በምትሄዱ ሰዓት ይዛችሁ መሄድ አለባችሁ። እዚህ ጋር የምታስገቡትን ፋይል ማለት ነው። መጀመሪያ ላይ እዚህ ጋር እንደምትመለከቱት የቀበሌ መታወቂያውን ነው የምናስገባው። ስለዚህ ብራውዝ አድርገን ከተቀመጠበት ቦታ ከፋይላችን ላይ ካለው ቦታ ፈልገን እናስገባዋለን ማለት ነው። ስለዚህ የመጀመሪያው ቀበሌ አይዲያችንን ሴሌክት አድርገን እናስገባለን። ከዛ ቀጥሎ ደግሞ አውተንቲኬትድ የሆነ በርዝ ሰርቲፊኬት መሆን አለበት። አውተንቲኬትድ መሆን ያለበት በርዝ ሰርቲፊኬቱ እሱንም አድርገን አፕሎድ እናደርገዋለን ማለት ነው። አሁን ወደ መጨረሻው ስቴፕ እየተጠጋን ነው። እንደምትመለከቱት ቀጠሯችንን ያያዝንበትን ቀን አምጥቶልናል። ሪኩዌስት ያደረግንበትን ቀን አምጥቷል። ሰዓቱን አምጥቷል እና አፕሊኬሽን ነምበር ሰጥቶናል። እነዚህ ነገሮች እኛ ያስገባናቸው ናቸው ማለት ነው። ፎርም ውስጥ ያስገባናቸው ናቸው እና እነዚህን ቼክ ማድረግ አለብን። ትክክል መሆኑን እያንዳንዱን ነገር ምንም ስህተት አለመኖሩን እዚህ ጋር ቼክ ማድረግ አለብን። ምክንያቱም ከዚህ በኋላ ወደ ፔመንቱ ስለምንሄድ እዚህ ጋር ምንም አይነት ስህተት መፍጠር የለብንም። እያንዳንዱን ያስገባናቸውን ነገሮች ቼክ ካደረግን በኋላ ልክ ከሆነ ኮንፊርም አፕሊካንት ዲቴልስ የሚለውን ክሊክ አድርገን ኔክስት ማለት አለብን። ግን እናንተ በትክክል እዚህ ጋር ያስገባችኋቸውን እያንዳንዱ ነገሮች ቼክ ማድረግ አለባችሁ ማለት ነው። እኔ አሁን በትክክል ስላስገባሁልንም ነገር ኔክስት እለዋለሁ። ከዛ እንደምትመለከቱት እዚህ ጋር ፔመንት ሜትዱን እንመርጣለን። እዚህ ጋር 4 ሊስትድ የሆኑ ፔመንት ሜትዶች አሉት። አንደኛው በሲቢኢ ብር መክፈል ነው። ሌላኛው ደግሞ ሲቢኢ ብራንች ላይ ሄደን መክፈል ነው። ሌላኛው ደግሞ ሲቢኢ ሞባይል ባንኪንግን በመጠቀም መክፈል እንችላለን። ሌላኛው ደግሞ ቴሌ ብርን መጠቀም ትችላለን። እናንተ ስልካችሁ ላይ ያለ ወይም ለእናንተ የሚመቻችሁን ፔመንት ሜትድ መጠቀም ትችላላችሁ። እኔ አሁን መከፍለው በቴሌ ብር ስለሆነ ቴሌ ብርን ክሊክ አደርጋለሁ። እናንተ ሲቢኢ ብርንም ወይ ሲቢኢ ሞባይል ባንኪንግንም ወይ ደግሞ ሲቢኢ ብራንችን መምረጥ ትችላላችሁ ማለት ነው። እዚህ ጋር ፕራይሱ እንደምትመለከቱት አፕዴትድ የሆነ ነው። አዲስ አፖይንትመንት ለምታስይዙ እንደምታውቁት 5000 ብር ሆኗል። እዚህ ጋር እንደምትመለከቱት ቶታሉ 5000 ብር ነው ይላል ማለት ነው። ይሄን አግሪ ተርምስ ኤንድ ኮንዲሽን እንለና ኔክስት እንለዋለን ማለት ነው። ይሄ ፋይናል ስቴፓችን ላይ ደርሰናል ማለት ነው። እንደምትመለከቱት ፐርሰናል ኢንፎርሜሽናችንን አስቀምጧል፣ ስልክ ቁጥራችንን አስቀምጧል፣ አፖይንትመንት ዴቱን አስቀምጧል እና አፖይንትመንት ታይሙንም አስቀምጧልና አፕሊኬሽን ነምበር አስቀምጧል ማለት ነው። ከስር ደግሞ ወረድ ብላችሁ እንደምትመለከቱት ፕራይሲንግ ኢንፎርሜሽን ይላል። ይህ ወሳኝ ፓርት ነው። ማለትም ይህን አፖይንትመንት ካስያዝን በኋላ ፔመንታችንን የምንከፍልበትን ኦርደር ኮድ ሰጥቶናል። ይህ ኮድ ከሌለን ፔመንት መፈጸም አንችልም። ስለዚህ እዚህ ያለችዋን ኦርደር ኮድ መያዝ አለብን። ይሄን እንዴት ነው የምንይዘው ብላችሁ ለምትጠይቁ እዚህ እንደምትመለከቱት ከላይ ፕሪንት ሚላል። ሶችን ፕሪንት የምትለዋን ክሊክ እናደርጋታለን። ፕሪንት እንለዋለን ማለት ነው። ስለዚህ ዳውንሎድ ውስጥ እንዲቀመጥ ስለምፈልግ ዳውንሎድ ውስጥ አስቀምጠዋለሁ ማለት ነው። ምን ልበለው
ፓስፖርት ልበል ፋይል ኔም እንደምትመለከቱት ዳውንሎድ አድርጌ ጨርሻለሁ ማለት ነው። አሁን በስልኬ በቴሌብር እንዴት እንደሚከፈል አሳያችኋለሁ። ከከፈላችሁ በኋላ ደግሞ ሌላ የምታወርዱት ፋይል አለ በቀጠሯችሁ ቀን ይዛችሁ የምትሄዱት እሱን ደግሞ እንዴት ማግኘት እንደምትችሉ አሳያችኋለሁ። ወደ ቴሌብር መተግበሪያችን ገብተናል። ስለዚህ አሁን ክፍያችንን ነው የምንፈጽመው ማለት ነው። ፔመንት ሚል ውስጥ እንገባለን። ከዛ በኋላ ታክስ ኤንድ ጋቨርንመንት ሰርቪስ ሚል ውስጥ እንገባለን። ከዛ እዚህ ጋር እንደምትመለከቱት በቀኝ በኩል ጥግ ላይ ኢሚግሬሽን ሰርቪስ ምትላለች። እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። በድጋሚ ክሊክ እናደርጋታለን። ስለዚህ ፔመንት ሪፈረንስ ነምበር ወይም ኦርደር ኮድ ሚለውን እናስገባለን ማለት ነው። እናንተ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። ምንም መሳሳት የለባችሁም። ከዛ ኔክስት እንለዋለን። ኔክስት በምንል ሰዓት እንደምትመለከቱት የከስተመር ኔሙ ናትናኤል ነው። ቶታል አማውንቱ 5000 ብር ነው። የቴሌብር ፓስወርዳችንን አስገብተን ክፍያውን እንፈጽማለን ማለት ነው። አሁን ፔመንታችሁን ኮምፕሊት አድርጋችሁ ከጨረሳችሁ በኋላ ወደ ዌብሳይቱ ትመለሱና እዚህ ጋር ፓስፖርት ስታተስ ሚለውን ክሊክ ካደረጋችሁ በኋላ አፕሊኬሽን ነምበራችሁን ታስገባላችሁ። ቅድም ዳውንሎድ ያደረጋችሁት ፒዲኤፍ ላይ አፕሊኬሽን ነምበር አለ። እሱን ፔስት ታደርጋላችሁ። አሁን ሌላ የተከፈለ ኮምፕሊትድ የተደረገ ስታተስ ነው ማሳያችሁ። የቅድም የሞላሁትን አይደለም፣ ይሄ ሌላ ተከፍሎ የተጨረሰ ነው። ሰርች ስታደርጉት እንደምትመለከቱት ሪኩዌስት ስታተስ ፔመንት ኮምፕሊትድ ነው የሚለው ማለት ነው። ካልከፈላችሁ ደግሞ ኢኒሻል ነበር የሚለው። አሁን ስለተከፈለ ሪኩዌስት ስታተሱ ምን ይሆናል? ፔመንት ኮምፕሊትድ ነው የሚል ቼንጅ ይሆናል ማለት ነው። እቺን ክሊክ አድርጋችሁ በቀጠሯችሁ ቀን ይዛችሁ የምትሄዱትን ይሄን ፕሪንት አድርጋችሁ ዳውንሎድ ማድረግ አለባችሁ ማለት ነው። ልክ የቀጠሯቹ ቀን እቺን ፋይናል ብለን ሴቭ እናርጋት። ይሄንን ፋይል ፕሪንት አድርጋችሁ የምትወስዱት የቀጠሯቹ ቀን ነው ማለት ነው። ይሄንን የቀጠሯቹ ቀን ፕሪንት አድርጋችሁ በአካድ ይዛችሁ መሄድ አለባችሁ ማለት ነው።